አርሰናል ለምን ክርስቲያን ሞስፌራን ማስፈረም ፈለገ? ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ነው። አሁን በፕሮፋይል ነክ መረጃችን አርሰናል ለምን ክርስቲያን ሞስኬራን ማስፈረም ፈለገ የሚለውን እናያለን። አብሮነታቸው አይለየን። አርሰናል ከባስኬትቦል ተጫዋችነት ወደ እግር ኳስ ሁነኛ ተከላካይነት የተመለሰውን የቫሌንሺያ ወጣት የመሃል ሜዳ ተከላካይ ክርስቲያን ሞስኬራን ማስፈረም ፈልጓል። ምክንያቱስ ምን ይሆን? ዝርዝር ጉዳዩን ወደ እናንተ እናደርሳለን። የሰሜን ለንደኑ ክለብ አርሰናል የቫሌንሺያውን የመሃል ሜዳ ተከላካይ ክርስቲያን ሞስኬራን ለማስፈረም ድርድሮችን እያደረገ መሆኑ ይታወቃል። መድፈኞቹ የ20 ዓመቱን የስፔን ብሔራዊ ቡድን ተጫዋች ክርስቲያን ሞስኬራ የመጀመሪያ ምርጫቸው እንዳደረጉ ተገልጿል። ከ12 ዓመቱ ጀምሮ በቫሌንሺያ ያደገው ክርስቲያን ሞስኬራ ከ3 ዓመታት በፊት ወደ ዋናው ቡድን በማደግ ግልጋሎት እየሰጠ ይገኛል። ተጫዋቹ ለቫሌንሺያ 90 ጨዋታዎችን ያደረገ ሲሆን ባለፈው ዓመት በክለቡ 37 የሊግ ጨዋታዎች 90 ደቂቃዎችን መጫወት ችሏል። የቀኝ እግር ተጫዋች መሆኑ የተነገረው ክርስቲያን ሞስኬራ ተክለሰውነቱ ለእንግሊዝ ፕሪሚየር ሊግ ተስማሚ ነው ተብሎ ታምኖበታል። አርሰናል ተጫዋቹን የቡድኑ ቁልፍ ተጫዋች ዊሊያም ሳሊባ እና ጋብሪኤል ማጋሌስ ተጠባባቂ ለማድረግ እንደሚያስፈርመው ተገልጿል። እንደ የዝውውር ዘገባዎቹ ንጉስ ፋብሪዚዮ ሮማኖ መረጃ አርሰናል ከክርስቲያን ሞስኬራ ጋር በግል ጉዳዮችና ጥቅማ ጥቅሞች ዙሪያ ተስማምቷል። አርሰናሎች በ2024 የዓመቱ ምርጥ ተጫዋች የመጨረሻ እጩ ውስጥ ተካቶ የነበረውን ወጣቱን ተከላካይ ከቫሌንሺያ ለማስፈረም በመጀመሪያው ዙር ያቀረቡት 12 ሚሊዮን ፓውንድ ውድቅ መደረጉ አይዘነጋም። ሆኖም አርሰናል በቀጣይ 17 ሚሊዮን ፓውንድ ገደማ የዝውውር ሂሳብ በማቅረብ ተጫዋቹን ወደ ሰሜን ለንደን ለማዘዋወር ሰፊ እድል እንዳለው ፋብሪዚዮ ሮማኖ አረጋግጧል። አርሰናል ዲን ሃውሰንን ወደ ማድሪድ ከመዘዋወሩ በፊት በፕሪሚየር ሊጉ ለማስቀረት ጥረት ማድረጉን ያስታወሰው የጎል ዘገባ፣ ይሁን እንጂ ሞስኬራ ለሚካኤል አርቴታ ቡድን አስተማማኝ አማራጭ ሆኖ መከሰቱን አመልክቷል። በዚህም የተጫዋቹ ወደ ኤሚሬትስ መምጣት ለአርሰናል ከፍተኛ ስኬት መሆኑን ነው የተናገረው። እንደ አንጋፋዎቹ እግር ኳስ ተጫዋቾች ዳቪድ ሲልቫ እና ራውል አልቢዮል አስተያየት ባለፉት 2 ዓመታት ሞስኬራ በላሊጋውና ከ21 ዓመት በታች የዓለም ሻምፒዮና ያሳየው ብቃት በየትኛውም ሊግ መጫወት እንደሚችል ማሳያ ነው ብለዋል። ተጫዋቾቹ ይህን ብቃቱን በከፍታ ማስቀጠል ከቻለ የጋብሪኤል ማጋሌሽ እና ዊሊያም ሳሊባ ተተኪ ከመሆን ባለፈ ከነሱ ተሽሎ ቋሚ ተሰላፊ የሚሆንበት እድል እንዳለው ነው አንጋፋዎቹ ተጫዋቾች የተናገሩት። ከኮሎምቢያውያን ቤተሰቦቹ በስፔኗ አልካንቴ ከተማ የተወለደው ክርስቲያን ሞስኬራ በአጎቱ ልጅ ጥያቄ በሳን ብላስ በሚገኘው አካባቢያዊ ቡድን እግር ኳስን ሀብሎ ጀመረ። እድገቱን በማጠናከር ከነበረበት በካሬሎንሳና ሄርኩለስ ቡድን ባሳየው አስደማሚ ብቃት እንዲሁም በረጅም ቁመናውና ቅልጥፍናው ምክንያት የላሊጋን ግዙፍ ክለብ የቫሌንሺያን አይን መሳብ ቻለ። በዚህም እንደ አውሮፓውያን አቆጣጠር በ2016 ገና የ12 ዓመት ልጅ ሳለ የክለቡ የወጣቶች ቡድን አባል ሊሆን ቻለ። በወጣቶች ቡድኑ ብቃቱን እያሳየ በመቆየትም እንደ አውሮፓውያን አቆጣጠር በ2022 በጆዜ ቦርዳሌስ ቡድን ደግሞ በዋናው ቡድን ውስጥ የመጀመሪያው ተሳትፎውን በማድረግ የብዙዎችን ቀልብ መሳብ ችሏል። ሞስኬራ በቫሌንሺያ ዋና ቡድን ውስጥ የመጀመሪያ ጨዋታውን ያደረገው በ17 ዓመቱ ከ6 ወር ሲሆን ክለቡ ቫሌንሺያ አትሌቲኮ ባልዴራስን 1-0 ባሸነፈበት የኮፓ ደልሬ ጨዋታ በመሃል ተከላካይነት ተሳትፎ ጥሩ ብቃትን በማግኘት በደጋፊዎቹ ተዘምሮለት የጨዋታው ኮከብ ተጫዋች በመባልም ተሸልሟል። የወቅቱ አሰልጣኝ ቦርዳሌስ የተጫዋቹን ብቃት ከማድነቅ አልፈው የቡድናቸው ቋሚ ተሰላፊ ያደረጉት ሲሆን በሂደትም ክርስቲያን ሞስኬራ በቫሌንሺያ ምርጥ ብቃቱን በማሳየት የላሊጋው ተስፋ የተጣለበት ተጫዋች ለመሆን ችሏል። በሌላ በኩል በ2022 ቦርዳሌስን ተክቶ ወደ ቫሌንሺያ በአሰልጣኝነት የመጣው ጣሊያናዊው የእግር ኳስ ሌጀንድ ጄናሮ ጋቱሶ ግን ለሞስኬራ የቋሚ ተሰላፊነት እድልን አልሰጠውም።
ይልቁንም ጋቱሶ በቫሌንሺያ በቆየበት 7 ወራት በ3 የሊግ ጨዋታዎች ብቻ ነበር በቋሚነት መሰለፍ የቻለው። ጋቱሶን ተክቶ በወቅቱ ስራ የጀመረው ሩበን ባራጃ ቡድን ውስጥ በተመሳሳይ ቋሚ ተሰላፊ የመሆን እድል ተነፈገው። ሞስኬራ በሱ ቦታ የሚጫወተው ጋብርኤል ፓውሊስታ መጎዳቱን ተከትሎ በአንጻሩ በ2023/24 የውድድር ዓመት መጀመሪያ ላይ ፓውሊስታን ተክቶ መጫወት ጀመረ። ይህም እድል ወጣቱ ተጫዋች ያገኘውን የመሰለፍ እድል በአግባቡ እንዲጠቀምበትና ራሱ እንዲሸጥ ያስቻለው ነበር። በውድድር ዓመቱ ሞስኬራ ለቫሌንሺያ 3075 ደቂቃዎችን እንዲጫወት አስችሎታል። እነዚህ 3075 ደቂቃዎች ሞስኬራን ከ2012 ወዲህ ለረጅም ደቂቃዎች የተጫወተ ወጣት ተጫዋች የሚል ክብርን አገናጽፎታል። በዛ ውድድር ዓመት ሞስኬራ ቫሌንሺያ 9ኛ ደረጃን ይዞ እንዲያጠናቀቅ በማስቻል ረገድም ሚናው ትልቅ ነበር። ሞስኬራ በኋላ ከፍ ብሎ ባሳየው ስኬትና በ1-1 የበላይነት ባስመዘገበው 95 በመቶ አፈጻጸም ቫሌንሺያ ጋብርኤል ፓውሊስታን በነፃ ዝውውር ወደ አትሌቲኮ በመሸኘት ሞስኬራን የተከላካይ ስፍራ ዋነኛ ደጀን አድርጎ እንዲጠቀምበት አስገድዶታል። ክርስቲያን ሞስኬራ ይህንን ስኬቱን በማስመልከት በሰጠው አስተያየት በጋቱሶ የአሰልጣኝነት ጊዜ የነበረውን አስቸጋሪ ሁኔታ በማስታወስ የአእምሮ ጥንካሬውን በመጠቀምና ጠንክሮ በመስራት ለዚህ ደረጃ እንደበቃ ተናግሯል። የቀድሞ የቫሌንሺያ ወጣቶች ቡድን አሰልጣኝ ሚጉኤል አንጀል አንጉሉ ሞስኬራ በጉልበት እንቅስቃሴ ተጽዕኖ ገዝፎ የሚታይ እንዲሁም በቴክኒክ ተጽዕኖ የላቀ ተስፋ ያለው ተጫዋች ነው ሲል ይናገራል። ጨዋታ የማንበብ ብቃት በተለይም ቦታ የያዘ ረገድ የተለየ ስለመሆኑ የሚናገረው ሚጉኤል የመልሶ መከላከል ሩጫዎቹም ልዩ መሆናቸውን በማውሳት በአጠቃላይ የእግር ኳስ መረዳቱ ከፍተኛ መሆኑን አስረድቷል። ከሌሎች ብቃቶቹ ጎን ለጎን በ1-1 ግንኙነት ወቅትም በጣም በጥቂቶቹ ብቻ መሸነፉን በማስታወስ ከመከላከል ጎን ለጎን ኳስን በመቆጣጠርና ወደ ማጥቃት የመሸጋገር ሂደትን በመጀመር ረገድ የላቀ መሆኑንም ሚጉኤል አመልክቷል። በሁለቱም እግሮቹ መጫወት መቻሉ ደግሞ ሌላ ለየት የሚያደርገው ብቃቱ ሲሆን በሚካኤል አርቴታ ቡድን ውስጥ እንዲፈለግ ካደረጉት ምክንያቶች መካከል ከላይ የተገለጹት አፈጻጸሞች ተነስተዋል። ይሁን እንጂ በተቃራኒው የቫሌንሺያው ኮከብ ሞስኬራ የአየር ላይ ኳስ አፈጻጸሙ አነስተኛ መሆኑ ይነሳል። ይልቁንም ረጅም ቁመናው ለአየር ላይ ፍልሚያዎች እንዴት መጠቀም እንዳለበት አያውቅም ነው የሚባለው። በተመሳሳይ በግራ በኩል የሚመጡ ኳሶችን በመከላከል የተወሰነ ክፍተት እንደሚታይበትም በዘገባው ሲመላከት አርሰናል ወጣቱን የመሃል ሜዳ ፈርጥ ካስፈረመ ችሎታውን የሚያሻሽልበት የስልጠና ዘይቤ ስላለው ጠቀሜታው ለሁለቱም መሆኑ ተነግሯል። በአንጻሩ ሞስኬራ በሳሊባም ሆነ ጋብርኤል ማጋሊሽ ቦታ የመጫወት ብቃት እንዳለው ነው የሚነሳው። እንደ ቀደሙ ተከላካዮች በመሃል ተከላካይነት ስፍራ ሰፊ ሽፋን በመስጠት ኳሶችን በማስጣልና በማቋረጥ እንዲሁም ታክል በመግባት ጥሩ ቁጥር አስመዝግቧል። ወጣቱ ተጫዋች በተገለጹት ክህሎቶች 72.6 በመቶ ማስመዝገቡ የታወቀ ሲሆን ሁነኛ ታክለር ነው ሲል ዘ አትሌቲክ አስነብቧል። የክርስቲያን ሞስኬራ ቀጣይ ሁኔታዎች ሞስኬራ የአርሰናልን ጥያቄ እንደ ስራ ስኬት እንደሚቆጥረው የሚናገረው ፋብሪዚዮ ሮማኖ ተጫዋቹ በአርሰናል የቀረበለትን ይህን እድል እንዳያልፈው እንደሚፈልግ አስነብቧል። ሞስኬራ ከሳሊባና ማጋሌዥ የሚያጋጥመውን ፉክክር ጥያቄ ውስጥ ሳይከት ወደ አርሰናል ማምራት እንደሚፈልግ ነው ፋብሪዚዮ ሮማኖ የዘገበው። አርሰናል በቀጣይ ዓመት በሚኖረው ብዙ ጨዋታ በአርቴታ ታክቲክ ውስጥ የመግባት ተስፋን በመሰነቅ ወደ አርሰናል የመምጣቱን ሐሳብ እንደወሰነም በዘገባው አውስቷል። ከአርሰናል በተጨማሪ ከጀርመኑ ላይፕዚግ ጋር ስሙ የተያያዘው ሞስኬራ ወደ አርሰናል የመምጣት ፍላጎቱ ግን እንደሚያየል የተናገረው የፋብሪዚዮ ሮማኖ ዘገባ ሞስኬራ ከመሃል ተከላካይነት ባለፈ በቀኝ ክፍል ተከላካይነትም የመጫወት እድል እንደሚኖረው ተመልክቷል። በተለይም የቶሚያሱ ረጅም ጉዳት ለሞስኬራ የመሰለፍ እድልን ሊከፍት እንደሚችል በመጠቆም ከሁሉም በላይ አርሰናል የሞስኬራን ጉዳይ በሳሊባና ማጋሌዥ ተተኪነት ላይ እንዲያተኩር መፈለጉ ታውቋል። ሞስኬራ ወደ ለንደን የሚያደርገው ዝውውር እውን መሆን ብዙ ተስፋ የተጣለበት ሲሆን በቀጣይ አርሰናል ከተጫዋቹ ጋር ከፈጸመው ስምምነት ባሻገር ከቫሌንሺያ ጋር በዝውውሩ የገንዘብ ሁኔታ ላይ የሚያደርገውን ድርድር በስምምነት እንደሚቋጨው ይጠበቃል።
እውነት ሞስኬራ ወደ አርሰናል ይመጣ ይሆን ወይስ ወደ ጀርመን ወይንስ እዛው በላሊጋ ከቫሌንሺያ ጋር ይቆያል የሚለው ጥያቄ በቀጣይ የዝውውር ጊዜያት የሚመለስ ይሆናል። ወደ ተመልካቾች ከፉትቦል ማዕድ በፕሮፋይል ነክ መረጃችን ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ሰላም።